እንዴት ናችሁ? ያው ዛሬ የምነግራችሁ አጠር ባለ መልኩ ቦሎ አፕ ምንድነው፣ እንዴት ነው የሚሰራው የሚለውን በአጭሩ ነው የማሳያችሁ እና ደግሞ አብዛኞቻችሁ አይ ቲንክ ፖፖ ላይቭን ታውቁታላችሁ። ስለዚህ ከሱ ጋር ሁሉ ነገሩ ተመሳሳይ ነው። የሚለያቸው ነገር እዛ ላይ ላይቭ ስትገቡ ነው የሚከፍላችሁ፣ ይሄኛው ደግሞ ፓርቲ ስትገቡ ነው የሚከፍላችሁ ማለት ነው እንጂ ሌላው ሁሉ ነገር ተመሳሳይ ነው። እዛ ላይ ስቲል ሊድ አለው ማለት ላይቭ ስለገባችሁ የሚከፍላችሁ እያደገ ይመጣል። ኤክስቼንጅ ባረጋችሁ ቁጥር ሌቭላችሁን ባሳደጋችሁ ቁጥር ለምሳሌ 1 ሰዓት ከገባችሁ 1000 ፖይንት የሚሰጣችሁ ከሆነ ኤክስቼንጅ አርጋችሁ 2 ሰዓት ስትገቡ 3000፣ 9000፣ 10000፣ 30000 እያለ እያደገ ይመጣል። ይሄኛውም ላይ እንደዛው በተመሳሳይ ያድጋል፣ ፓርቲ ስለተቀመጣችሁ ብቻ። በዚህኛው ቋንቋ ቻትሩም ነው የሚባለው ማለት ነው። ስለዚህ አሁን ይሄኛው ፓርቲ አለ፣ እዚህ ጋር ሰዎችን የምናገኝበት ነው። አሁን አብዛኞቻችሁ እየጠየቃችሁኝ ያላችሁት የውጭ ሀገር ብቻ ነው የኢትዮጵያ የለም ነው የምትሉኝ። የኢትዮጵያን ለማግኘት እዚች ጋር ማከብበት ቦታ በቢጫ ያከበብኩባት አያችኋት? እቺን ስትነኩ የሀገር ምርጫ ያስመርጣችኋል። ስለዚህ እዚህኛው ምርጫ ውስጥ የማን አለ? እዚህኛው ምርጫ ውስጥ ኢትዮጵያ አለች። ያው ኢትዮጵያን ነክታችሁ ኢትዮጵያን ልክ እንደዚህ ስትነኩት ከዛ ፊልተር የምትለዋን ስትነኩ የኢትዮጵያን ያመጣላችኋል ማለት ነው። የኢትዮጵያንን እንደዚህ በዚህ መሰረት ታገኛላችሁ። ከዛ አንዱ ክፍት የሆነው ቦታ ላይ ለምሳሌ ለምለም አለች። ለምለም ጋር ገብቼ ይኸው ቁጭ ላለው ማለት ነው። ስለዚህ እዚች ጋር እንደዚህ ቁጭ ስል ካያችሁ እዚች ጋር 0% ትላለች። ስለዚህ አብዛኞቻችሁ ስትጀምሩ አዲስ ከሆናችሁ 0% ነው የምትለው። ስለዚህ እሷን ስነካት አያችሁ አሁን ለኔ የሚሰጠኝ 60 ደቂቃ ቁጭ ካልኩ ስንት ይሰጠኛል? 1000 ይሰጠኛል ማለት ነው። ከዛ ልክ እቺ 60 ከ60 ስትል እዚች ጋር ክሌም የምትለዋ በተን ትበራለች ማለት ነው። ይሄኛውም በተመሳሳይ እንደ ፖፖ በኢትዮጵያ 1 ሰዓት ላይ ሰዓት ይቀይራል። ስለዚህ አሁን እኔ ሪከርድ በማድረግበት ሰዓት 4 ሰዓት ከ10 ነው። ስለዚህ 1 ሰዓት ሊሞላ ስንት ሰዓት ይቀረዋል? ወደ 8 ሰዓት ይቀረዋል ማለት ነው። ስለዚህ በዚህ 8 ሰዓት ውስጥ 1 ሰዓት ከሰራው 1000 ፖይንት ይሰጠኛል። ሌቭሊንግ ካሳደግኩ ደግሞ እዚህ ጋር እንደምታዩት ሌቭሎች አሉ፣ እነዚህ ማለት ነው። ይኸው ኬ ጄ አይ ምናምን እያለ የሚያድጉት ማለት ነው። ስለዚህ እነዚህ ማለት ስቲል ሊዴን የማሳድግበትና ምን ያህል እንደቀረኝ የማይበት ነው ማለት ነው። ስታር ቦነስ ደግሞ እዚች ጋር ያለች እቺኛዋን ስታር ቦነስ ጊፍት ሲሰጣችሁ የምታገኘዋት ነገር ነች። ሌላው ታስክና ሪዋርድ ሌላ ጊዜ እንመጣለን። ስለዚህ ዋናው ሀሳቡ ይሄ ነው። አንድ ፓርቲ ስለተቀመጣችሁ ብቻ ነው የምታገኙት ማለት ነው። እዚህ ላይ ሌላ ደግሞ ደስ የሚለው ነገር አሁን ለምሳሌ ፖፖ ላይቭ ላይ ያው ከዛ ጋር ብዙዎቹ እሱን ስለምታውቁት ላነጻጽርላችሁ። ባለቤቱ ከሌለ ፓርቲውን የከፈተው ሰው ከሌለ እናንተ እዛ ቤት ገብታችሁ መቀመጥ አትችሉም። እዚችኛዋ ጋር ግን ለምለም የምትባለው የለችም። አሁን እዚች ጋር ነበረ መምጣት የነበረባት የለችም። ስለዚህ እሷ ሳትኖር እናንተ ተቀምጣችሁ መስራት ትችላላችሁ። ለምሳሌ ሌላ ቤቱ ያለ ሰው ባሳያችሁ። ቤቱ ያለ ሰው ለምሳሌ ማን ሊኖር ይችላል? ይኸው እሱ አለ ማለት ነው። አያችሁ እዚህ ጋር ያመጣዋል። ስለዚህ ይሄ ካለ እዚህ ጋር እየገባችሁ መቀመጥ ትችላላችሁ። ባይኖርም መቀመጥ ትችላላችሁ፣ ቢኖርም መቀመጥ ትችላላችሁ ማለት ነው። ስለዚህ ይሄኛው አንደኛው አሰራር ነው ማለት ነው። በቀላሉ ፓርቲ ገብታችሁ የምትሰሩበት ነው። ሀገር እየመረጣችሁ እንደፈለጋችሁ እየገባችሁ ትሰራላችሁ። አይ እኔ የሰው ቤት አልገባም የራሴን ቤት ነው መግባት የምፈልገው ካላችሁ ደስ የሚለው ነገር ይሄ እናንተ ቤት ክሬት ብታደርጉም የራሳችሁ ቤት ተቀምጣችሁ እቺኛዋን ነክታችሁ ማለት ነው ማይሩም የምትለዋን እቺኛዋ ማይሩም የምትለዋን ነክታችሁ ገብታችሁ
መቀመጥ ትችላላችሁ ማለት ነው። ልክ ስትነኩት እንደዚህ ያመጣላችኋል። ስለዚህ እኔ ነኝ አሁን የዚህ ቤት ባለቤት፣ እኔ ነኝ ክሬት ያደረኩት። ስለዚህ እናንተ ለመጀመሪያ ጊዜ እየገባችሁ ከሆነ የሚያመጣላችሁ ማስገባት ያለባችሁ ነገር አለ። አንደኛ ስም አስገቡ ይላችኋል። ስም ማለት ለምሳሌ እዚች ጋር ያስቀመጥኳት ስም የለችም እዚች ጋር ውማ የምትለዋ። ስለዚህ እንደዚህ አይነት ስም የእናንተ የራሳችሁን ስም ወይም ደግሞ ኑ ሊሆን ይችላል፣ ኑ አብረን እንስራ ሊሆን ይችላል፣ ወይም እንኳን ደህና መጣችሁ ሊሆን ይችላል። ከዛ ቻት እና ላይቭ የሚል አለ። ቻቱን ነው የምትነኩት። ላይቭ መግባት ስለማትችሉ ቻት የምትለዋን ትነካታላችሁ። ከዛ ከስር ደግሞ ዲስክሪፕሽን ደግሞ አስቀምጡ ይላቸዋል። እሱ ማለት ይችኛዋ ነች። ስለዚህ እኔ የመረጥኩት ምርጫ ሌታስ ሜክ መኒ የሚለው ነው። እናንተ ደግሞ ወይ በነፃነት አውሩ፣ የፈለጋችሁን ጠይቁ፣ ወይ አዳዲስ ከሆናችሁ አንድ ቁጥርን ጻፉ፣ ወይም ደግሞ የፈለጋችሁትን ነገር ብቻ መጻፍ ትችላላችሁ። ከዛ ኮንፊርም ስትሉት እንደዚህ ይቆጥርላቸዋል። ስለዚህ አሁን እኔ እዚህ ቤት ቁጭ ብዬ ለእኔ ይቆጥርልኛል ማለት ነው። በቃ ስለዚህ በዚህ መሰረት ታስክ ሰራው ይባላል ማለት ነው። ሁልጊዜ ደግሞ መርሳት የሌለባችሁ እዚች ጋር ማይክ አለች። ስለዚህ አንድ ቦታ ከገባችሁ ቁጥር ማይኳን ማብራትና ማጥፋት አለባችሁ ማለት ነው። ማብራት ከፈለጋችሁ ቺን ስትነኳት ይበራል። ማጥፋት ከፈለጋችሁ እንዲህ ቀይ ትሆናለች ማለት ነው።